ዛሬ የምናየው ስለ ኤአይ ነው። ኤአይ ጉድ አምጥቷል። ኤአይ በዚህ ከቀጠለ እኛን ስራ ማስፈታቱ ስለማይቀር ማድረግ የሚለውን አሪፍ አድርጌ ነግራችኋለሁ። ዛሬ የምሰጣችሁ ማብራሪያ ስለ ኤአይ ነው። ቪዲዮን ከመጀመራችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮአችን እንግባ። ዛሬ ብዙ ጊዜ ስለምንሰማው ስለ ኤአይ ወይም አርቲፊሻል ኢንተለጀንስ ምንድነው፣ በምንድነው የሚሰራው፣ ጥቅሙስ ምንድነው፣ ጉዳቱስ ምንድነው የሚለውን በደንብ አድርገን እናያለን። ኤአይ ማለት ምንድነው የሚለውን እናያለን። አሁን ደግሞ ኤአይ ማለት የሰው ሰራሽ አስተውሎት ወይም እንደ ሰው እንዲያስብ ተደርጎ ሰው እጅ የተሰራ አርቲፊሻል ኢንተለጀንስ ነው ማለት ነው። ኤአይ ለምን ተፈጠረ ወደሚለው ነው የምንገባው። ኤአይ ለምን ተፈጠረ ካላችሁኝ ደግሞ ኤአይ የሰው ልጅ ችግር ለመፍታት የተፈጠረ ቴክኖሎጂ ነው። ለምሳሌ ኤአይ ስንል እንዴት ነው? ጉግል ለምሳሌ አየር ላይ ጥያቄ ጠይቀ ነው ወደ ይመልሳል። ጄሚናይም እንደዛው ጥያቄ ጠይቀ ነው ይመልሳል። ኤአይ ማለት ይሄ ነው፣ ነገሮችን ቶሎ በፍጥነት መመለስ ማለት ነው። ጊዜን መቆጠብ ነው። የኤአይ ጥቅሙ ጊዜን መቆጠብ ይሆናል። ስለዚህ ኤአይ ስንል ጉግል ለምሳሌ ሰርች አድርገን ሲመልስልን ቶሎ ብሎ፣ ስልክ ስናወራ ቮይስ እንዴት ነው በአንድ አየር ላይ እዚሁ እኛ የተራራቅንበት በኪሎ ሜትር አይደል? ለምሳሌ አንድ ሰው አዲስ አበባን አንዱ ደግሞ ወደ ሐዋሳ ቢሆን ከሐዋሳና አዲስ አበባ ቀጥታ ሲያወሩ ኖርማል ነው የሚያወሩ፣ ልክ አጠገብ ሆኖ እንደሚያወሩ ነው። ስለዚህ ኤአይ ማለት እሱንም ያካትታል። አሁን ደግሞ ምንድነው ጥያቄው? ኤአይ እንዴት ይሰራል የሚለው ነው። ኤአይ የሚሰራው መጀመሪያ ኤአይ እንዲሰራ የተደረገው በመረጃ ነው። መረጃ አለው ወይም ዳታ አለው። ቀጣይ ደግሞ ይማራል፣ ነገሮችን ከጊዜ ጊዜ ያስተካከላል ማለት ነው። ዛሬ የተሳሳተበትን ነገር ነገ አይደግመውም። ምክንያቱም ይሄ በሰው እጅ የተሰራ ነገር ነው። እኛ ዛሬ የተሳሳትነውን ነገ ምን ደግሞ ባለማወቃችን ነው። ስለዚህ ኤአይ ደግሞ ጭራሽ እውቀት ስለሆነ እንዲያውቅ ተደርጎ ነው የተሰራው። ይሄ ኤአይ እንዴት ይሰራል ለምትሉ ሰዎች ይሄ ነው መልሴ ማለት ነው። ቀጣዩ ደግሞ ኤአይ እንዴት ነው የሚጠቅመን ወይም የኤአይ ጥቅሙ ምንድን ነው? አንደኛ ጊዜን ይቀንሳል። ለምሳሌ አንተ ተምኔል ዲዛይነር ከሆንክ ተምኔል ዲዛይን ለማድረግ ባክግራውንድ አጣ። ባክግራውንድ ደግሞ የምትፈልገው የዩቲዩብ ባክግራውንድ ሊሆን ይችላል። ስለዚህ አንተ ገብተህ ፒንተረስት ላይም ሆነ ሌላ ነገሮች ላይ ገብተህ ሰርች አድርገህ ገና ጽፈህ የፈለግከው አይነት ደግሞ ላታገኝ ትችላለህ። ገና እሱን ስክሮል እያረክ ነው። ስለዚህ አንተ ጄሚናይ ላይ ትገባና እኔ የምፈልገው አይነት ባክግራውንድ ይሄ ያለው ብለህ ሰርች ታደርጋለህ፣ ትነግረዋለህ። እሱ ደግሞ በዛ አስተካክሎ ያመጣልሃል ማለት ነው። ብዙ ጊዜ እኛ የምንነሳቸው የተምኔል ፎቶዎች ምንድናቸው? ኤዲት ያልተደረጉ ናቸው። ስለዚህ እሱን ኤዲት ያደርግልሃል፣ ወደ 4K 8K ምናምን ይቀይርልሃል ማለት ነው። ስለዚህ ጊዜን ይቆጥባል ማለት ነው። ሁለተኛው ደግሞ ጥቅሙ ስራን ያቀላል ወይም ደግሞ አንድ ስራ ቀለል ያደርግልሃል። ለምሳሌ ፎቶ ማስተካከል ነው። አንድ ለምሳሌ እኔ ሁለት ሆኜ ከጎን ከዚህ ጋር እና ከዚህ ጋር ሁለት ሰው አለ፣ እኔ መሀል ላይ ነኝ። እስኪ እኔም ብቻ ለብቻዬ አውጣኝና ባክግራውንድ ላይ ያሉትን ሰዎች አጥፋቸው ካልኩት እሱ ወዲያው ያጠፋልኛል ማለት ነው። ጽሁፍ ለመጻፍ ለምሳሌ የኢትዮጵያን ብሔራዊ መዝሙር በጻፍልኝ በአማርኛ ብዬ በነግረው ቶሎ ብሎ ጽፎ ይጽፍልኛል ማለት ነው። ከዛ እኔ ኮፒ አደርገዋለሁ፣ የፈለኩበት ቦታ ላይ ፔስት አድርጌ ማስቀመጥ እችላለሁ። ስለዚህ ጽሁፍን ቶሎ ለመጻፍ ያገለግላል። ሶስተኛውና የመጨረሻው ትምህርትን ያቀላል። ይሄ ለተማሪዎች አሪፍ እንትንም ነው፣ ደግሞ ሰነፍ እንዲሆኑ አድርጓል። አሁን በዚህ ከቀጠለ ያው ተማሪዎች ምንም አይነት እንትን አይኖራቸውም፣ ለማጥናት ፍላጎት አይኖራቸውም። ምክንያቱም ኤአይ አለ። አንድ ተማሪ 10 ሲቀነስ 1 9 እንደሆነ ባያቅ ምንድነው የሚያደርገው? ኤአይ ላይ ገባና 10 ሲቀነስ 1 ስንት ነው ብሎ ይጠይቀዋል። ከዛ በኋላ ኤአይ መልሱን ቁጭ ያደርግላል ማለት ነው። ፎርሙላ ብጠይቅ እንደዛ ነው። ይሄ ለተማሪዎች ማበረታቻ ወይም የሚፈልጉት ነገር ለማግኘት ይሆናል። ግን በዛው ልክ ደግሞ ተማሪዎች ሰነፍ እንዲሆኑ እያደረገ ይገኛል። ኤአይ ጥቅም እንዳለው ሁሉ ጉዳትም አለው። እንዴት ነው ጉዳት አለው ካላችሁኝ፣ አንዳንድ ጊዜ ልክ ያልሆነ መልስ ይሰጠናል። የአባይ ግድብ መቼ ነው ያለቀው ስትለው 2050 ይላል ሲፈልግ ማለት ነው። ስለዚህ ኤአይ ብዙ ጊዜ በጥንቃቄ ካልተጠቀምነው ሊያጠፋን ይችላል። ወይም ደግሞ በኤአይ ሙሉ ለሙሉ መተማመን የለብንም። ስለዚህ የኤአይ ጉዳቱ እዚህ ጋር ነው ማለት ነው። እንግዲህ የኤአይ ማብራሪያችን ይህንን ይመስላል። በቀጣይ ምን እንደምሰራላችሁ ኮመንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳረሱ፣ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቀጣይ ቪዲዮ ስሰራ እናንተ ጋር እንዲመጣ ደግሞ የደውል ምልክቷን መጫን እንዳትረሱ። ይመቻችሁ።